ጀማሪዎች የሚሰሩት አምስቱ የፎሬክስ ስህተቶች። ሰላም ውድ የኤፍኤክስ ትሬዲንግ ፋሚሊዎች፣ ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት፣ አበረታቱን። አመሰግናለሁ። አብዛኛው ጀማሪ በፎሬክስ ገንዘብን የሚያጠፋው በእነዚህ አምስቱ ስህተቶች ምክንያት ነው። አንደኛ፣ መማር ሳይጀምር ትሬዲንግ መጀመር። መጀመሪያ ተማር፣ ከዚያ ትሬድ አድርግ። በሁለተኛ ደረጃ ብዙ ገንዘብ በአንድ ትሬድ ማስገባት። ይሄ በጣም ከባድ አደገኛ ነው። ሶስተኛ፣ ስቶፕ ሉዝ አለመጠቀም። ይህ ገንዘብህን በአንዴ እንደማጥፋት ነው። በአራተኛ ደረጃ ትዕግስት አለመኖር ወይም ደግሞ አለመታገስ፣ ቶሎ ፕሮፊታብል ለመሆን መሞከር። ይሄም አደገኛነት አለው። አምስተኛ፣ እቅድ ሳይኖራችሁ ወይ ደግሞ ትሬድ ማድረግ እንዳለባችሁ ሳትዘጋጁ ትሬድ መውሰድ ከባድ ነው። እነዚህን ካስተካከላችሁ ፎሬክስ ውስጥ ማደግ ትጀምራላችሁ። ስለ ፎሬክስ እና ክሪፕቶ በየቀኑ ለመማር ሰብስክራይብ አድርጉ።